ጋሻይሌ በጣም ተስፋ የምታደርገውም ደግሞ በጣም ተስፋ ስትቆርጥ የማየው በወጣቶች ላይ ነው እና ሁለቱን እንዴት ነው ማስማማት የቻልከው? ስህተት በወጣቱ ላይ ተስፋ ልቆርጥ አልችልም። ስትበሳጫ ያለው ምን እንዲሰሩ በኃይል እንዲሰሩ ስትፈልግ እኮ ተስፋ ቆርጠህ አይደለም። አይበቃም በቀላሉ ቅሬታ የለህም? እኔ በቀላሉ ፌስታ አታርጉ። አሁን እዚህ ተከትዬ እዚህ ድረስ የመጣው ቤቴ ወጥቼ ማላቅ ሰውዬ ወጣት ነህ ብዬ እኮ ነው። ተስፋ የምትጥለው መምልህ እኮ ለዚህ ነው። በጣም ተስፋ የምታደርገውም አሁን ፊላደልፊያ በነበረ አንድ ስነ ስርዓት ላይ በጣም ስሜታዊ ሆነ ማድረግ ያሰብከውን ንግግር ሳይቀር ቀይረ እዛ ለነበሩ ሰዎች የምትመኘውን በጎ ነገር ስትገልጽ አይሃለሁ። በሳንኮፋም ደግሞ ያንን እንደውም እንደ የነጻ ሀሳቢዎች ግዛት ነው ብለህ ስትገልጽና ከወጣቶች ጋር ብዙ ውይይት ስታደርግ ያለው በተለያዩ ቃለ ምልልሶች ደግሞ እንዲሁ አሁን የነገርኩህን ቅሬታዎች እሰማብሃለሁ እና ነው። በዚሁም አጋጣሚ ነው ቅሬታው ግን ባረጁ በጃጁ ኢትዮጵያኖች ነው እንጂ የሚመጣው የእውነቴን ነው የምልህ። ወጣቶች ግልጽ ናቸው፣ ደግሞ አይጠመዝዙም ነገሩን። ተሳስተህም እንኳን አንዳንድ ያልሆነ ነገር ስትናገር ጠምዝዘው መከራ ያበሉህ።